ያማል እንዴ አንተ? በጣም ያመኛል። ኧረ ማን ምን አይነት መናጢ ደህኖ በእናት ሲያዩት ደግሞ ያለው ይመስላል። ኖ ኖ ኖ ኖ ኦ ማይ ጋድ አንቺ ብራዘር ምን ሆነሽ ነው? ቁልፍ ረሳሽ? እዛ ካፌ ቁጭ ብዬ ረሳሁትና እኔ መካኒክ እኮ ነኝ። ልክፈትልሽ እንዴ? ኧረ ክፈትልኝ። አንድ 500 ብር። 500 ብር ምን ቸገረ ከከፈትከው? ኧረ ከፍትልሻለሁ እንዳትፈስ። ችግር የለውም። ስራ ጠሮብኝ ነበር እኔ ራሱ። ያረዳሽ ሞልቶ በቃ የፈጠነ ክፈትልኝ። ቸኩያለሁ። እንትን ላውጣ ይከፍትልሻለሁ። ኖ ኖ ኖ ባይሆንልሽ እሺ ከኔ ግቢ ግቢ ተይዘሻል። ዛሬ አካባቢ ነው ወንድም ጫማ ተፈቷል። አንተ ቆይ አንዴ ልደውልላችኋለሁ። እኔ እንትን ልበለው እኔ ልያዝልህ አንተ ጫማህን ሰረው። አረ ልያዝልህ ብለሽ ይዘሽ ልትጠፊ አራዳልሽ። አጣይቀኝ እንጂ እናና ተሰርልኛል ተሰርልኝ። አዎ ሰርልኝ። ኖ ኖ ኖ ኖ አረ ፓርክ ላይ ነው ያለሁት እያየሁ ነው። ምን ያስጣል? አይ እኔ ብቻ አይደለሁም የሳኩት እሱም እሱ አይ እኔ ብቻ ጀማው ሰላም ነው ሁሉ አማን። እኔ በጣም ኧረ ማይል ተንሳናችሁ በሙሉ ምግብ በነፃ እኔ እኮ ተስኖኛል። የት እየሄድክ ነው? ምግብ በነፃ? አዎ እዚህ ነው ምግብ በነፃ። ምን ይሆናል? ኧረ ምንም ይሁን የሆነ ነገር ይሁን። የቤቱ ስፔሻል አሪፍ ነው። እሱን ላድርግልህ? እሺ እሺ። ዛሬ ተበላለት ነው ማለት። A few moments later ምግቡን ወደድሽው? ኧረ እንደው ያበደ ነው ምግባችሁ። አንዴ አሁን እንደመጣሁኝ ማለት ነው ወደ ውጭ ሸኘኝ። ሂሳብ ሳከ የምን ሂሳብ ላይነ በስር በነፃ ነው ብላችሁ የለ እንዴ? ኖ እኮ ግን አንቺ እንዴት አነበብሽው? እንዴት አነበብሽው? ያረዳ ተነክቷል። እኔ እርቦኝ ጋር እንደቆለ ኖ ኖ ኖ ኖ ምን በድብሎ ነበር ከትምህርት ቤት ከበረ ሁለተኛ እዚህ እንደ እኔ እኮ ገንዘብ መከፍልልህ እውቀት እንድታገኝ እና ይሄን ነገር ነው ባሉ የሚለን እኮ ይሄ ነው እንዴ? ወላጅ ይዘና ብየው ነበር። ለምን ተሰቃየው? አረ ይሄ ልጅ ምን ሆነ ነው? አንተ ስነ ስርዓት አትይዝም እንዴ? አሬው እዝን 15 ብሎ ነበር። 15 አይደለም ተው፣ አንተ አትነግረኝም ስለሱ። እዝን 15 ብሎ ነበር። ቅድም ደግሞ ገና ሲወጣ አርበል ብለው ደግሞ ብልሃም ብለው እምቢ አለ። አረ ይባልም እኮ ልጅን አርበል ይሃር ነው እንዴ? ይሃር ነው ወደ አር ነው አረ የሚለውን እኮ ኖ ኖ ኖ ማንደም አይማርም ልጅ መቼም አይላትም አይላትም። አዎ አን እኮ ብልሃም ያባቱን እስካንተ ምን እንደዛ ስትደውል ሊመጣው እሺ ማናስ ደግሞ ምን አገባሽ? ማናት ትላለች? ኧረ ሙቲ አንቺን የመሰለ ፍንዱ ደግሞ ወደ ሰይጂ
በቃ እኔ ጋር ስኖር ይፎ ብለሽ ትኖሪያለሽ እንጂ ስልክሽን ብቻ ቶሎ ረመጣ እንደው ተነሽ እንሂድ ያጂ ቦርሳሽ ተነሽ ኖ ኖ ኖ ኖ ወይኔ ስልኬ ልጅ ይሮጣል እንጂ አባቱን አይቀርም ኧረ ያ ህፃን ልጅ እያፈጠጠ ነው እንብላው እንዴ በላ ኖ ኖ ኖ ኖ ብሉ ቸንቸን እንደው ምን አለ ኧረ እናቱ ማራ እኔ ፍቅር በጣም ነው የናፈቅሽኝ ነው ና አንተ የኔ ፍቅር ነው ያልከው በዚህ እድሜ ና አንተ ሳታርግ በዚህ እድሜ የኔ ፍቅር አረዳ ካልሰንም አላጠቡትም እንደው ልጅ አልወጣልኝ ብሎ ምን ሆነ ነው ደግሞ አንተ ማን ነው የቀማ አረዳ እንደው የማንም የኔ ልጆች መጫወቻ ናቸው በቃ አድርጌ ነው የምወጋው ና ተከተለኝ የኔ ልጅ ማን እንደሆንኩ አያውቅም አንተ ተነስ ነው የሚነግረኝ ፍቅረኛዬ ምናምን ይላል በዚህ እድሜው እኮ ታዲያ ምን አገባህ ማለት በዚህ ሰዓት ፍቅረኛ እያለ አየህ ምን ፈልገው ነው የመጡት እርሱ የእሱ አባት እና ምን ፈልገው ነው ልጨርስ ሌባ ቀጣፍ አየህ ነገረኝ እያወራ ስለ ፍቅረኛ ምናምን እያወራ ምን ፈልገው ነው የመጡት እርሱ እኔማ ያው እንድንቆጣው ባል እኔ ሊፈር ታው አይ ባለው በቃ እወድሻለሁ እሙዬ የሚለውን እማዬ በለው እሺ ሰርዘው ኧረ እጅን ፍሪክ እያያለሁ በሰፈራችን ንጥር አንተ ነክሶ እኮ ተቸገረ እኮ ነው እየተራደለ ሱሪን ከፍ አድርግ ይመለከታል ማን እንደሆነ አታውቅም ማለት ነው ሱሪ ብቻ አይደለም እሺ ሰውም ዝቅ ማድረግ ይችላል አሳያለሁ እሺ ይኸው ጠብቀኝ አሳያለሁ ወፈርኩ ብሎ ነው አስተንፍሶ ለታባቱ ታጨርሻለሁ ወደ ምያርሽልኝ አባቱ ነበር ያለው ኧረ ጀለስ ጥፊ ይሻላል ነበር ተይ መጣች ትንሽ ቢነፋፋ በሹካ ይነሳል ኧረ አፈላሽ ጥፊ ይሻል ነበር አዎ ወይኔ ገደልካት ገደልካት እኮ አፈላ በጣም ኖ ኖ ኖ አፍልቼ ነበር ነፋኝ I found a love for me and just dive right in. Oh my God! ሙይ ስምሽ ማን ጀማል እንዴ ጉድ ይመጣቻለሁ በጉሪ ዘመጣ ምንድን ነበር ጉዳይ በቤቴ ነው እንዲያብድ ፈልግ እሱም ሰሞኑን ጀማምሮታ ሚስቱ ጋር ተፋቷል አዎ ሁለት ወደ ግራ ሶስት ወደ ቀኝ ከአስረኛ ክፍል ያቆምከው አዎ ካልሲን ማታት እንደማተ ቤቱ ስም ባንተ ነው አዎ ወፋራ ኖ ኖ ኖ ኖ ምናምን መሬቱን በሱ ስም ነው አረ ባንክ ላይ ራሱ አንዱ ለሚሊዮን ጨላ ሳይኖሩ አይቀርም አረ ጀለስ እንዳትፋታ እንደዚህ ነው ኖ ኖ ኖ አይደለም እሱ ነው አይደለም እሱ ነው አራዳድ እኔ የምገባለሁ እናንተ ጋር አባድ አድርጉኝ ምስጢር ጠብቃለሁ ተርሱ ነው የሚጫወት ጎበዝ ነው እኔ ምን እኛ በቃ ቤት እየሰበርን ይገባል መረጃ ማከ እሱ ደግሞ ሰው ጋር የተቀላቀለ መረጃ ምናምን አንዳንድ ይበላል በቃ አረ ምንድን ነው ካስበን እንጂ ልትገለኝ ነው እንዴ አዎ የራሱ ነው አይደል አዎ ራሱ ቃል አይቼዋለሁ አረ ጥርሴን የነቀልኩበት ስራ እኮ ምንም ችግር የለውም ጽድት ነው የምናደርገው እቺ ልጅ ፏርጊው ነው እዚህ አካባቢ ያለው ነው ያለው ምንም ችግር የለም ጽድት አድርጊው ባለቤቱ እዚህ ነው ሰፈሩ ቶሎ በል አቤት ዛሬ ቦስ ጭራሽ ኮንፈርም ጥሎታል አቤት ይዛል እኔ አንተ ልከኝ እኮ የሚቀር ነገር የለም ጽድት ነው ያደረኩት ካላት የዛሬው ዕቃ በቃ ያበደ ነው ቦስ ዛሬ በቃ ያበደ ስራ ነው የሰራሁለት እንዴት እንደሚስበኝ እኔ ነኝ የማውቀው በቃ ጥርት እንዳለች ለቦስ ጂል ነው ያደረኩት ካላት በቃ ይደያት አጠዳው አስደዋልከኝ ፎርጌ ጽድት ነው ያደረኩት እኮ እሺ ደግሜ ላስራው አብቶ አባዳ የኔ ተንበረር ሁልጊዜ ችግር እንዳወራ ሞክ ማለት ነው አንተ
ችግራሮች አውቃለሁ ለአንተ ስላለ እንደ ኖርኩት የደከምኩት እንደው አንተን ከሞልድ ሙቼ በነበር ነው የሚሻለው። አልሞክም እንዴ አንተ ሙቻለሁ ለካ ረስቼው ሳልነግርህ 1 ሚሊዮን ብር አስቀምጬልሃለሁ። አባቴ አሁን ገና አውራኛው ገና የና ያረከው አባቴ ወይ መች ውስጥ መጨረሻ ዛ ቶቲም ብቃሳለሁ ውስጥ ሲም ካርድ ወረቀት ይገባ